ቤኒሂን እና የ50 ዓመታት ማጭበርበሮቹ ክፍል 5 ቤኒሂን እና ገንዘብ እና ትንቢቶቹ። ጤና ይስጥልኝ። ዘላለም መንግስቱ ነኝ። ባለፉት 4 ክፍሎች የቤኒሂንን ንስሐዎች፣ የትምህርቶቹን ምንጭ እና የስህተት ትምህርቶቹን በመጠኑ ተመልክተናል። እዚህ ከገንዘብ ጋር ያለውን ቁርኝት እና የሐሰት ትንቢቶቹን በአጭሩ እንመለከታለን። ስለ ገንዘብ የብልጽግና ወንጌል የስህተት ትምህርቱን ሳካፈል ተናግሬበታለሁ። የብልጽግና ወንጌል ዝርፊያ እንጂ ወንጌልም ብልጽግናም የለበትም። ወንጌል አይደለም፣ ዝርፊያና ስግብግብነት ነው። ቤኒ በ2019 ንስሐ በገባ ጊዜ ዋናው የተናገረው ነገር ገንዘብ ስጡ ብዬ አልጠይቅም የሚል ነበረ። ያ ንስሐ ካስቲሂን የወንድሙ ልጅ መጽሐፉን ያሳተመበት ጊዜ ስለነበረ ገጽታው ሊበላሽ ስለሆነ የገጽታ ግንባታ ያካሄደበት የውሸት ንስሐ እንደነበር ተመልክተናል። ይህንን በመጀመሪያዎቹ 2 ክፍሎች አይተነዋል። ግን ቃሉን ጠበቀ? ከዚያ በኋላ በተለይ ገንዘብን በተመለከተ ቃሉን ጠበቀ? አልጠበቀም። ዓመትም ሳይሞላው ነው የተመለሰበት። give $1,000 አልልም፣ $1,000 ስጡ አልልም፣ ከድህነታችሁ ስጡ አልልም ብሎ ነበር። እግዚአብሔርን የሚያንቀሳቅሰው የሚንቀሳቀስ እምነት ነውና እያለ ሰዎቹን ማራቆቱን ቀጠለ። ግን ድሆችን ያልኩት ከእጦታቸው እየጋጠ ስለነበረ ነው። እየጠየቀ ያለው ባለጠጎችን አይደለም። ለባለጠጋ $1,000 መስጠት ምንም አይደለም። ብዙዎቹ የዚህ ስግብግብነት ትምህርት ተከታዮች ራሳቸው ሲሰጡ ለመስጠት ብለው አይደለም። ሰጪዎቹ ራሳቸውም ስግብግቦች ስለሆኑ ለቤኒ ወይም ለእግዚአብሔር እየሰጡ ሳይሆን ብዙ እጥፍ እንዲቀበሉ የተነገራቸውም እንደዚያ ስለሆነ ብዙ እጥፍ ሊቀበሉ ነው እየሰጡ ያሉት። ቤኒ ደግሞ ይህንን ጠንቅቆ ያውቃል። እሱ ራሱ ስግብግብ ነዋ። ቤኒ የሚኖረው ኑሮ የቅንጦት ኑሮ ነው። ቅንጦትና ድሎት በብዙ ጴንጤቆስጣውያንና ካሪዝማውያን ዘንድ እንደ ባንዲራ የሚውለበለብ ትምህርት ነው። ይህንን ጥሬ ስግብግብነት ነው የብልጽግና ወንጌል የሚሉት። የስግብግብነት አስተማሪዎች ቃሉ እግዚአብሔር የሚያስፈልገንን ነገር እንደሚሰጠን እና በሰጠን ነገር ኑሮዬ ይበቃኛል ማለትን፣ መርካትን፣ ባለን መጥገብን አያስተምሩም። ስለ ቤኒ ገንዘብ ወዳድነት እና የቅንጦትና የቅምጥል ኑሮ በጥቂቱ ቀደም ሲል አካፍያለሁ። እዚህ የአንዲት እህትን የምክር ቃል በዚህ ጉዳይ ላይ ላካፍል እወዳለሁ። ፕሮሚስ ታምሮ ትባላለች። እንስማት። ቤኒሂን ማን ነው? ብዙዎቻችን የምናውቀው ሰዎችን የሚፈውስ ሰው ነው እየተባለ በቲቪ ሚኒስትሪው ነው። በተለይ ብዙ ኢትዮጵያውያኖች ቤኒሂንን በአካል ሳይሆን ወይም እሱ ያዘጋጀው ሰርቪስ ላይ ሄደን በመገኘት ሳይሆን የምናውቀው ቲቪ ላይ በምናየው ሾው ነው። እና ቤኒሂን ሲባል አይ ቲንክ the first thing that comes to mind ምንድን ነው የሚሆነው? ፈውስ ራይት። በቃ የሚፈውሰው ሰው ይመስላል። ወይም ሰዎች መሬት ላይ የሚጥለው በኮቱን ዌቭ እያደረገ ሰዎች መሬት የሚወድቁለት ሰው፣ እንደዚህ አይነት ፒክቸር ነው በማይንዳችን የሚኖረው። ግን it seems like በብዙ ክርስቲያኖች አይምሮ ውስጥ ግን እንደ ፈዋሽም ሊቆጠር ይችላል። ወይም እንደ ታላቅ ሰው እየተቀባ ሰው እግዚአብሔር የሚጠቀምበት ብዙ ጊዜ እንደሚባለው እንደዛ አይነት አመለካከት ብዙ ሰዎች ሊኖራቸው ይችላል። ነገር ግን ቤኒሂን ሐሰተኛ አስተማሪ ነው። በእርግጥ ሐሰተኛ አስተማሪ ነው። ግን ሐሰተኛ መሆኑን ለማወቅ ደግሞ ብዙ ዲዘርመንት ይጠይቃል ብዬ አልገምትም። በቤኒሂን ዙሪያ ብዙ ነገሮች ተሰርተዋል። ዶክመንተሪዎች ተሰርተዋል፣ ቪዲዮዎች ተሰርተዋል። ከጋዜጠኞች ጀምሮ በዓለም ውስጥ ያሉ ጋዜጠኞች ከነሱም አልፈው ደግሞ ክርስቲያኖች ሆነው ዲዘርመንት ሚኒስትሪ ያላቸው ሰዎች ማለት ነው ሐሰተኞቹን
አስተማሪዎች ከትክክለኞቹ መለየት እንድንችል የሚረዱን አይነት አስተማሪዎች በቤኒሂን ዙሪያ የተለያየ ዶክመንተሪዎችን ሰርተው ቪዲዮዎችን ሰርተው ፕሬዘንት ስላደረጉልን እውነቱን ለማወቅ ከፈለግን በእርግጥ ብዙ አቬይለብል የሆኑ ኢንፎርሜሽኖች አሉልን ማለት ነው። ለእኔ ግን አንድ ስታንድ አውት የሚያደርገው ነገር ስለ ቤኒሂን ሳስብ ደግሞ ደጋግሞ ገንዘብ የሚጠይቀው ነገሩን ነው። ቤኒሂን ብዙ ጊዜ ካያችሁት የቲቪ ሚኒስትሪውም ላይ ይሁን ላይቭም እየተቀዳ ይሁን የገንዘብ ነገር ላይ በጣም በቃ ደግሞ ደጋግሞ ሰዎችን ፕሬስ ያደርጋል እና እሱ የሚለው ብዙ ጊዜ ምንድን ነው ተአምራታችሁ ልትቀበሉ ከፈለጋችሁ if you want to receive your miracles send your money ይላል። ግን ብዙ ጊዜ የሚጠቀመው ተርም ምንድን ነው sow into my ministry ይላል። you can sow your seed and you can receive your miracles የሚለው ነገር አለ ማለት ነው። ዘር ትዘሩና የራሳችሁን ዘር ማለት በቃ እግዚአብሔር ከሰጣችሁ ገንዘብ በሱ ሚኒስትሪ ላይ ትዘራላችሁ፣ ትልኩለታላችሁ። እናንተ ደግሞ ኢን ሪተርን ታምራቶቻችሁን ትቀበላላችሁ ማለት ነው። እና የሚያሳዝነው ግን ብዙ ጊዜ ደስፐሬት የሆኑ ሰዎች አሉ አይደለ? በፋይናንሻል ዙሪያ ብትሉ፣ በህመም ዙሪያ፣ በተለያየ ኢሹ በቃ የህይወት ቋጠሮ ያለባቸው ሰዎች ለቤኒሂን አይነት ሚኒስትሪ ገንዘባቸውን እየላኩ የሆነ ሰም ቤነፊት ወይም ደግሞ በቃ ላይክ ተአምራት የሚቀበሉ እየመሰሏቸው ምስኪን የሆኑ ሰዎች የእግዚአብሔርን ቃል በትክክል ካለማወቅም የተነሳ እውነቱን ካለመረዳት የተነሳ ወይም ደግሞ ክርስቲያንም ደግሞ ላይሆኑ ይችላሉ። አንዳንድ ሰዎች ጌታን ሪሊ በትክክለኛ መንገድ ላያውቁት ይችላሉ። ራሳቸው እንደ ክርስቲያን የሚቆጥሩ ሰዎች ይኖራሉ ብዙ ጊዜ ቸርች ውስጥና ብዙ ግን ይታለላሉ። ምስኪን የሆኑ ሰዎች ከህይወታቸው ችግር አንጻር መፍትሄ እናገኛለን ብለው ለእንደነ ቤኒሂን አይነት ሰዎች ገንዘብ እየላኩ ተአምር የሚቀበሉ የሚመስላቸው ሰዎች አሉና የቤኒሂን አንዱ ዋነኛ ኢሹ ብዬ የማምነው የገንዘብ ኢሹ ነው እና የእግዚአብሔር ቃል ደግሞ እንደሚያስጠነቅቀን ከሆነ የእግዚአብሔር አገልጋይ ራሱ አንድ የሚታወቅበት መንገዱ ከገንዘብ የነጻ ሲሆኑ ከገንዘብ ፍቅር አይደለም። ለኤልደሮችም የተሰጠው አንዱ ኳሊፊኬሽን ገንዘብ ከመውደድ የራቁ መሆን አለባቸው። አንድ ፓስተርም ይሁን ኤልደርም ይሁን ቤተክርስቲያን ኳሊፊኬሽኑን እንዴት ነው የምታየው? ማንነታቸውን ስታጠና አንድ የምታጠናው ነገር ገንዘብ ይወዳል ይህ ሰው ወይስ አይወድም የሚለውን ነገር ነው። እና ቤኒሂንን ጀነራሊ ስታጠኑት በገንዘብ ጉዳይ ላይ ምንም ወደኋላ የሚል አይነት ሰው አይደለም። ብዙ ያከማቻቸው ገንዘቦች አሉ፣ ብዙ ያከማቻቸው ንብረቶች አሉ። ከሰዎች በሰበሰባቸው እያታለለ ማለት ነው ሰዎችን በጌታ ስም እየነገደ በወንጌል ስም እየነገደ ከተለያዩ ሰዎች ከሰበሰባቸው ገንዘብ ራሱን በምድራዊ ሴንስ አብልጽጎ የሚኖር ሰው ነው ቤኒሂን ማለት እና የስ ቤኒሂን ሐሰተኛ አስተማሪ ነው። እንደገና ሐሰተኛም ነብይም ነው። ብዙ እግዚአብሔር ተናገረኝ ብሎ የተናገራቸው ነገሮች ፉልፊልድ ያልሆኑ ብዙ ነገሮች አሉ እና ጀነራሊ አገልግሎቱን ስታዩ ሐሰተኛ መሆኑን ለማወቅ በጣም አይከብዳችሁም ማለት ነው። በተለይ የጌታን ቃል የምናውቅ ከሆነ ሐሰተኞችን እና እውነተኞችን መለየት እንችላለን ብዬ አምናለሁ። ይህ እንግዲህ የቤኒሂንን የገንዘብ ፍቅር፣ ስግብግብነት፣ የብልጽግና ወንጌል እየተባለ ገንዘብ አምላክ መሆኑን የሚያሳይ የምክር ቃል ነው። እንደዚህ ካሉት ሰዎች 40 ክንድ መራቅ አለብን። እንደዚህ አይነት ሰዎችን ስናይ መሸሽ አለብን። ከዚህ ምክር ቃል እንደተረዳ ነው። ቤኒ ከገንዘብ ጋር ያለ አግባብ ከገንዘብ ጋር በሙጫ የተጣበቀ ሰው ነው። ይህንን ስግብግብነት ከሚያስተምሩ ሰዎች አብዝተን መራቅ አለብን። ወደ ሐሰት ትንቢቶቹ ስንመጣ የቤኒሂን ትንቢቶች እንደ ብዙዎቹ ጴንጤቆስጣውያን ወደፊታውያን ትንቢቶች በግምት የሚነገሩ ናቸው።
ቤኒ የራሱን ድርሻ ትንቢቶቹን ተናግሯል። የተናገራቸውን ትንቢቶች ሁሉ እዚህ መናገር አልችልም፣ ግን ትንቢቶቹ ሁሉ ያልተፈጸሙና የሐሰት ትንቢቶች ናቸው። እዚህ በጣም ጥቂቱን 1፣ 3 ወይም 4ቱን ብቻ ላሳይ። አንደኛ፣ በ1989 መጨረሻ የዓመቱ መጨረሻ ቀን የ1990 መግቢያ ዋዜማ ዕለት በ1989 መጨረሻ የመጨረሻው ቀን ዲሴምበር 31 1989 ነው የተናገረው። እንዲህ አለ። የእግዚአብሔር መንፈስ ይነግረኛል የአሜሪካ ግብረ ሰዶማውያን ማህበረሰብ በ1990ዎቹ አጋማሽ በ94 ወይም በ95 ይወድማል። የሚወድመው ደግሞ ብዙዎች እንደሚያስቡት ባለ መንገድ አይደለም። የሚያጠፋቸው በእሳት ነው። ብዙዎች ይመለሳሉ፣ ብዙዎች ደግሞ በአመፃቸው ይደመሰሳሉ ብሎ ተናግሮ ነበር። እንስማው። The Lord also tells me to tell you in the mid-90s, about 94, 95, no later than that, God will destroy the homosexual community of America. But He will not destroy it with what many minds have thought Him to be. He will destroy it with fire. And many will turn and be saved, and many will rebel and be destroyed. ሰዎቹ በእሳት ይወድማሉ ሲባል አድማጮቹ ያጨበጭቡ ነበር። ልክ የጌታ ደቀ መዛሙርት ጌታን ያልተቀበሉትን ጌታንም እነሱንም ያልተቀበሉትን የሳምራውያን መንደሮች ሰዎች ደቀ መዛሙርቱም ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን አሉት ተብሎ እንደተጻፈው አይነት ነው። ሉቃስ 9:54 ያጨብጭቡም አያጨብጭቡም ግን ይህ ይሆናል ተብሎ ተጽፏል? አልተጻፈም። ደግሞስ ሆነ? አልሆነም። ይሆናል ከተባለበት ጊዜ አሁን 30 ዓመታት አልፈዋል። እሱ የተናገረው በ1990ዎቹ አጋማሽ በ94 ወይም 95 ከዛ አያልፍም ነው ያለው። እና ተፈጸመ? ደግሞስ ያ ከተባለ 30 ዓመታት የሆነው ይህ ነገር ከዚያ በኋላ ቆይቶ ሆነ? አልሆነም። እንዲያውም በእነዚህ ዓመታት ግብረ ሰዶማውያን ሕጋውያን ሆነዋል። በአንድ ወቅት እንዲያውም በኦባማ ፕሬዝደንትነት ዘመን እጅግ ተቀናጥተው የማያገለግሏቸው ቤተ ክርስቲያን አገልጋዮች ፈቃዳቸው እንደሚሰረዝ እንደሚነጠቅ ደርሶ ሁሉ ነበር። ዛሬ ነገሩ ብሶ ቤተ እምነቶች በዚህ ጉዳይ ላይ እየተከፈሉ አንዳንዶቹ የቤተ ክርስቲያን መጋቢና መሪ የቤተ እምነትም መሪ እስከ መሆንም ደርሰዋል። ነገሩ አገራችን እንኳ ደርሶ በቅርብ ወራት የመካነ ኢየሱስ እና የመሠረተ ክርስቶስ ቤተ እምነቶች ዘንድ የሆነውን እናውቃለን። ስለ ስህተት ትንቢቱ አለመሆኑን አለመፈጸሙን ሲያውቅ ቤኒ ንስሐ ገባ። እንዲህ ያለ ነገር አይታሰብም። ስለዚህ ይህ ሰው ቤኒሂን ምንድን ነው? ሐሰተኛ ነቢይ ነው። ሁለተኛ ትንቢቱ ብዙ ናቸው፣ ጥቂት ብቻ ነው የምናገረው። በጣም የታወቁትን ምናልባት የእኛ ሰዎች የማያውቋቸውን። ፊደል ካስትሮ በ1990ዎቹ ይሞታል ብሎ ተናግሮ ነበር። ቤኒ በ1990ዎቹ መጀመሪያ የለየለት ጴንጤቆስጣዊ ነቢይ የሆነበት ጊዜ ነበር። ያ ጊዜ በጣም የታወቀበት፣ ስሙ የገነነበት፣ በቴሌቪዥን መስኮቶች እጅግ የሚታይበት፣ በአገራችንም ጭምር ከሚያደርገው በላይ እያደረገ ከሚናገረው በላይ እየተነገረለት ያለ ተዋናይነቱን እየተወነ ያለበት ጊዜ ነበር። ያ ጊዜ ብዙዎቹን የስህተት ትንቢቶች የተናገረውም በዚያ ሞቅታ ውስጥ ሆኖ ነው። የሚያሳዝነው ያኔ በሞቅታ ውስጥ ሆኜ ነው ይህን የተናገርኩትና ባለመፈጸማቸው እጸጸታለሁ፣ ይቅርታ ጠይቃለሁ። ይህንን ያልኩት ተሳስቼ ነው፣ ሰይጣን አሳስቶኝ ነው፣ አፌ ውስጥ አድርጎብኝ ነው፣ ቃሉን ጥሎብኝ አላለ። እንዲህ ያለው ነገር አይነገርም።
ስለ ፊደል ካስትሮ ሲናገር በ1990ዎቹ ውስጥ ይሞታል። አንዳንዶች ሊገድሉት ይሞክራሉ፣ አይሳካላቸውም። በአካሉ በጤንነቱ ላይ ለውጥ ይሆናል፣ በስልጣኑ አይቆይም፣ ከዚያ ይሞታል። ከዚያ ኪዩባ ትጎበኛለች፣ ኪዩባን እጎበኛታለሁ ይለኛል መንፈስ ቅዱስ ነው ያለው። The Spirit tells me Fidel Castro will die in the 90s. Oh my. Some will try to kill him and they will not succeed. But there will come a change in his physical health and he will not stay in power. And Cuba will be visited of God. I will visit Cuba. Ooh. Ooh. Holy Spirit, do you mean he'll die physically? What do you mean, Holy Spirit? Tell me, please. Ooh. The Holy Spirit just said to me, it'll be worse than any death you can imagine. There's some question in my spirit on what kind of death the Lord means. I'm not sure. I see him, I see Castro bent over behind bars. I don't know what that means. Ooh. ፊደል ካስትሮ በ1990ዎቹ ሞተ? አልሞተም። ይሞታል ካለበት ከ21-22 ዓመታት በኋላ በ2016 ነው የሞተው። ከዚያ በፊት ባሉት ዓመታት ይሞታል ባልኩበት ዓመት አልሞተም፣ ተሳስቻለሁ አለ ይህ ቀጣፊ? አላለም። እንዲህ አይነት ነገር በሐሰተኞች ነቢያት ዘንድ አይታሰብም፣ አይባልም፣ አይነገርም። ራሳቸውን እንደ ሐሰተኛ አያዩም፣ መታየትም አይፈልጉም፣ ማሳየትም አይፈልጉም። ንስሐ ከገቡ አመኔታ ያጣሉ። በንስሐዎቹ ክፍል እንዳየነው በመጀመሪያዎቹ 2 ክፍሎች ሲያፋጥጧቸው ብቻ ነው ተሳስቼ ነበር የሚሉት። ያም አለዋጥ እያላቸው እየተናነቃቸው ነው የሚሉት። ቤኒም ዘንድ የሆነው ይህ ነው። ሌላ አንድ ትንቢት ሊጨምር። ሌላው ትንቢቱ ኢየሱስ በአካል በጉባኤዎች እንደሚገኝ፣ በሱም ጉባኤዎች በሌሎችም ጉባኤዎች እንደሚገኝ የተናገረው ነው። አሁን ስሙኝ፣ ትንቢት እየተናገርኩ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ በአካል በአንዳንድ ቤተ ክርስቲያኖች እና በአንዳንድ ጉባኤዎች ውስጥ ለብዙ ሰዎች ሊገኝ ወይም ሊከሰት ነው። ያም ለአንድ ምክንያት ነው። ያም ሊገለጥ እንደሆነ ሊናገር ነው ብሏል። በጉባኤዎች ውስጥ ልገለጥ ነው፣ ልመጣ ነው ብሎ ሊናገር ነው የሚከሰተው። እዚያ ጉባኤ ውስጥ ተገኝቶ ግን ምን ሊል? ልገለጥ ነው፣ በቅርብ ልመጣ ነው ሊል ብሎ ሊናገር። Now hear this. I'm prophesying this. Jesus Christ, the Son of God, is about to appear physically in some churches and some meetings and to many of his people for one reason, to tell you he is about to show up. ከአንዴም ሁለቴ ነው ይህንን የተናገረው። በ1990 ዓመተ ምህረት ነው ይህንን ሁለቴ ደጋግሞ የተናገረው። የመጨረሻውን የተናገረው በዚያው ዓመት በ1990 ውስጥ በማርች ወር ማርች 29 ነው ይህንን የደገመውና የተናገረው። በሁለተኛው ሲናገር በተለይ ሩት ሄፍሊን የምትባል የተባለች ነቢይት የተናገረችውን በሺህ የሚቆጠሩ በመድረክ ላይ እንደሚያዩትም የተናገረችውን ጠቅሶም በሱ ጉባኤ እንደሚገኝ የተናገረችውን ጠቅሶ መንፈስ ቅዱስ ለኔ ለራሴም ነግሮኛል ይህንን ያለውን በጥቂት ወራት ውስጥ ነው ያለው። በጥቂት ወራት ውስጥ ኢየሱስ በአካል እንደሚገኝ ነግሮኛል ያለውን ነው የተናገረው። ስሙት። Let me tell you something. The Holy Spirit has already told me He's about to show up. And you know, I got to tell you this quickly, just before we go. I had a word of prophecy from Ruth Heflin. You know who Ruth Heflin is? Yes.
Ruth prophesied over me back in the 70s, and everything she said has happened. She's just sent me a word through my wife and said, the Lord spoke to her audibly and said that he is going to appear physically in one of our crusades in the next few months. My God. Ready for that. Yeah. I'm telling you, she said, the Lord spoke to her audibly and said, tell Benny, I'm going to appear physically on the platform in his meetings. Lord, do it in Phoenix, Arizona, in the name of Jesus. Want to see it. And in Kenya too, Lord, please. ኢየሱስ በቤኒ ጉባኤዎች ውስጥ ወይም በሌሎች ጉባኤዎች ውስጥ በአካል ተገኘ? በአካል ልብ እንበል። ከትንሣኤው በኋላ ጌታ ለብዙዎች ታይቷል። ከትንሣኤው በኋላ ከእርገቱ በኋላ የተጻፈልን ግን ጌታ ለሁለት ሰዎች ብቻ በአካላዊ ሁኔታ እንደተገለጠላቸው ነው። ጳውሎስ እና ዮሐንስ። ከእርገቱ በኋላ ነው ያልኩት። እነሱም ይህ ያረገው ጌታ ሲገለጥላቸው ምን እንደሆኑ ተጽፏል። እና በቤኒ ጉባኤ በጥቂት ወራት ውስጥ በአካል ተገኘ። ምን ተፈጠረ ሲገኝ? ለመሆኑ ተገኘ? አልተገኘም። ልመጣ በደጅ ነኝ ብሎስ ተናገረ? አልተናገረም። ስለዚህ ቤኒሂን ምንድነው ማለት ነው? ሐሰተኛ ነቢይ፣ ቀጣፊ ነቢይ ነው። ኢየሱስ እንደሚመጣ እኮ እናውቃለን። ልመጣ ነው ብሎ መጀመሪያ መጥቶ ተናግሮ ከዚያ በኋላ ጥቂት ቆይቶ ሊመጣ ያንን አዋጅ ሊያውጅ አዋጅ ነጋሪ ቃል ሊሆን ይመጣል አልተባለም። ይመጣል ነው የተባልነው። እና እንደው ቢከሰት ኢየሱስን የሚመስል የብርሃን መልአክ ቢከሰትስ ምን እንደሚሆን ገምቱ። ሰው ኢየሱስ ብሎ ሊወሰድ ነው ማለት ነው አይደል? ነው እኮ። ይህ ማንን ለማን ማዘጋጀት ይመስላችኋል? ሰይጣን እኮ ሊከሰት ይችላል። የብርሃን መልአክ መስሎ ራሱን መለወጥ ይችላልና በጉባኤው ሊገኝ ይችላል። ኢየሱስን መስሎ አንዱ ጉባኤው ላይ ቢገኝ ምን ሊባል ነው? ግልጽ ነው ማንን ለማን እያዘጋጀ እንደነበር። በቀጣይ ጌታ ቢፈቅድና ብንኖር የቤኒሂንን የውሸት ፈውሶችና ተአምራት ይዤ እቀርባለሁ።